እንተኛ ነገር ማለት ነው ማለት እሺ እስኪያቤ ስጣችሁ ቤቱን እንዳቃጥሉ እንደ ጥፋተኛ ለምን በል ከ19 ዓመት በፊት ያጠፋው ጥፋት አለ ኩላ እንዳለበጠኛ ነው የፋብሪካው 00 ቢያዩ እንደሊባት ምን ይመስላል ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን ሁሉ ሰላም ሁሉ አሽወይና አለን። እንግዲህ እንደተለመደው ዘና ፈታ የሚያደርጉ ቪዲዮዎችን ይዘን መጥተናል። ወደ ቪዲዮ አብራችን ቆዩ። ይመቻችሁ። ወድጄ ላፈቀው ትንሽ ሲቀር ምን ቤንቱ ነው ቤት ፍሬንድ አለችኝ። እሺ ከቤት ፍሬንድ ጋር ምን እንደምታደርገው አይቼ አትሊስት ላፈቅር እችላለሁኝ። ገደቡ የጠበቀ ቤት ፍሬንድ ነው ከሆነ አልኩት። አዎ ገደቡ የጠበቀ ነው አለኝ። እሺ ምንድን ነው የምታደርገው ከቤት ፍሬንድ ጋር አልኩት። አንዳንዴ እኔ ፊት ልብስ ስትቀይር አታፍርም እንደ ቤት ፍሬንድ ለምታየኝ አለኝ። እሺ አልኩት። በሳምንት 7 ቀን 8 ቀን ብቻ በሳምንት 8 ቀን ብቻ ብንገናኝ አለኝ። እሺ ችግር የለውም አልኩት። እኔ ሁሉ አምናለሁ ማለት ነው። ከዛ እኔ አንዳንዴ አብረን እንተኛለን ማለት ነው ማለት እሺ እስኪያቤ ስጣችሁ ባካችሁ ምንም አታረጉም አላችሁ ሁለታችሁንም አልኩት። ለምን ስለ ቤት ፍሬንድ ስለሆነች እህቴ ስለሆነች አለኝ። ጠዋትም ማታም ብዙ ጊዜ አብረን የምንሆነው አለኝ። እሺ አልኩት። አንዳንዴ አታድራለች ግን ተቃቅፈን ብቻ ነው ተገኝተን የምናድረው ምንም አናረግም አለ። ስለዚህ አሁን ይሄ ግልጽ ስለሆነ ግልጽ ነው ለሱ አልደበቀኝም አልዋሸኝም ቤት ፍሬንድ አለችው። ስለዚህ ይሁን ችግር የለውም እኔ አፈቅሃለሁ ቤት ፍሬንድ ነው ደግሞ አፈቅሃለሁ እስኪ አፈቅሃለሁ እስኪ ማለት እንደዚህ የዋ ጓደኛ ቤስት ፍሬንድ በጣም እንደዚህ አይነት ቦይፍሬንድ አታውቅም እንትን ራሱ ማለት ነው። በነገራችን ላይ አግብቶ ምናምን ላይ ራሱ ይጠራሻል እና እንደዚህ አይነት ቤስት ፍሬንድ መቼ እንዴ ሲጀመር አግብቷል እንጂ እሷ ነው ሙሽማ ናት እኮ አይ እንደ ሰርግ በሳምንት ተርኳት በቃ ቤስት ፍሬንድ ባላት ግን ያው እቺን ሞመንት አብራት ማሳለፍ ስላለበት ሙሽራ ሆኗታል። እንደ ጥርስሽ ውስጥሽ ንጹህ ነው በጣም አንቺ ቤስት ፍሬንዱ ግን ይመችሽ ስለይ የኔ ሰው ያልኩሽ ከዳነ በጊዜው መንገድሽ አይገባኝ ኖር ያለውኝ የኖሩት ሲያልፍ ይሆን የለም ትዝታ ነገሩን እስኪ እናንሳው ዛሬ እንደውለጨው አጋርሽ መሆኑን ሰምቼ ያ የጥንት ወዳጅሽ ወዳጄ እቴሙች ግራ ነው የገባኝ ሕይወትን ጎገለሽ ወረባይ እስኪ ግለጭልኝ ነገር ያ ሰው የዚያን ጊዜ ምንሽ ነበር ዋው ስማም ያበደ ድምጽ አለኝ። አሁን ደስ የሚል ያሳድግህ አቦ በጣም ያበደ ድምጽ ደስ የሚል በዚህ ድምጽ በዚህ እድሜ እንደዚህ አይነት ድምጽ በጣም የምር ይስራበት ቤተሰብ እየሰራበት ሲሄድ ደግሞ እንዴት አጠንክሩት። እውነት በጣም አስበው ማለት ይሄ እድሜ ላይ እንዴት መዘፈን እንደሚችል ምናምን ሜቢ ላይ ያውቅ ይችላል ሜቶዶቹን ከዛ ሲያውቃቸው ደግሞ የበለጠ አሪፍ ነው የሚሆነው። ምንም ሐቅ ቢኖርህም ከሴት ልጅ ጋር ክርክር ውስጥ አትግባ፣ አታስብ። አስለን መግባት አታስብ። ለአንኑ ምንም ብታረቅ አታሸንፋትም። እሷ ልክ ባትሆንም ራሱ በዚህ ክርክር አንተ ነህ ጥፋተኛ ለምን በል ከ19 ዓመት በፊት ያጠፋው ጥፋት አለ። እሷ አትረሳውም፣ አንተ ግን ረሳው። አንተ ከ9 ደቂቃ በፊት የበላውን ነገር ትረሳለህ፣ እሷ ግን አትረሳም። ፈክርክር ውስጥ አትግባ። ሁሌም እነሱ ነው የሚያሸንፉት፣ እኛ አሸንፈን አናቅም። ብታሸንፍ ራሱ ኤአይ ነው ያ ሐቢቢ። ሁሌም እነሱ ናቸው ልክ። አንተ አጠፋህ ይቅርታ ጠይቅ፣ እሱ አጠፋች ሴት ልጅ አታጠፋም። ለዛ አንተ ነህ ይቅርታ የምትጠይቀው። ይቅርታ ጠይቅ፣ የድሮ ፋይል እንዳታወጣል። አይ ልክ ነው። በጣም እኔ አላምንበትም ነገር ነው አይደለም። ሴት ልጅ ማለት ነው ሚሞሪያቸው በጣም ከባድ፣ መጥፎ ነገር ለማስታወስ ያ እንዴ እሱ ነች። አሁን እንዳለው በቃ የዛሬ 9 ዓመት በ7 ሰዓት ተኩል ላይ ምናምን ምሳ እየበላ ምናምን እንደዚህ ብለኝ እንደዚህ አድርገህ ነበር ሊባል ይችላል። ይመዘዝብሃል ፋይል
ግን ካጠፋሽ ለምንድን ነው ይቅርታ የማትለው? የኔ ጥያቄ ነው። አትጠይቅም እኮ ሴት ልጅ እኔ ይላል በጣም ከባድ ነው እውነት ነው ይላል። አይ የሴቶች ባህሪ ነው በጣም ማጆሪቲው ሴቶች ማለት ነው። ሴቶች ይተናነቃቸው ወንዶች እንደውም ሲያጠፉ ይቅርታ ይጠይቃሉ። ባያምንበትም ይላል ይቅርታ ባያምንበትም ጥፋት ስለሆነ ግን እኔ ማለት ነው ላይክ እኔ አሁን ከሴቶች አንፃር ሳስረዳ እናንተም ስታስቡት ላይክ ቀጥታ ነው አይደለ? እኛ እንደዚህ ቢሆን እኮ እንዲህ ነበር ምናምን ብለን ስለምንተነትነው ነው ጥፋቱ ነው የሚገኘው። እኛ ነገር ስንጠቃላይ ጎበዝ ነን። ለዛ ይቅርታ ጠይቅ። ስለዚህ ይቅርታ ጠይቁ ወንዶቻችን። ወይ ፍቅሬ ህይወቴ የሆነች ጥያቄ ነበረች። አይ ሰማይ ሴት ልጅ እያደር ስትጠቀመው ሚሰፋ አሁን ሙሉ ጭንቅላቷ ሌላ ነገር ነው የሚያስቡበት። ጭንቅላቷ አይደለም ምንድን ነው በቃ ስንጠቀመው በደንብ ይሰፋል። ባል የባሏ ጭንቅላት ጭብላ ስለሆነ በባሏ ሰምተዋል። እስቲ ይሙት ጭንቅላት አውጣለኝ ኮሎ ለሶሎ ማሰበው እኔ እኮ ሰው ምንድነው ጭንቅላት የሰጠው ይላል። ሰምተዋል የሆነ ቦታ ይሄ ነው ጥያቄ አይደለም እኔም ሰምቼው ነው። እስቲ ይሙት ወጥቶ ነው ቤት የባሏ ጭንቅላት ነው አይደል? የሷ ጭንቅላት እያደር ስትጠቀመው የራሷ አጀሻ ባዶ ነው ስታሳይ አጀሻ አይደል? I swear የራሷ እያወራው ማደማመጥ ማንችል ሌላ ነገር እንደሚሰማሽ እኔ ቆንጆ ወይኔ ከጭንቅላት እስከ ጆሮ በኔ ተጠቅመሽ ግን ትችላለሽ። እንደው በልቀብኝ ያንቺ ልሰጪ ብለሽ ነው አዲስ ሆኖ እንዲቀመጥ ብለሽ ነው። አረ አንዳንዴ እንኳን ብትጠቀሚ እንደው ምን አለበት? እንደው ጭንቅላት I swear ሰምተውና ጭንቅላትስ አንድ ነው ያለሽ ከአንዱ ሁለት ጆሮ ኖሮሽ ተጠቅመሽ እኮ አታውቂም። እኔ ቆንጆ የኔ እናት አዲስ 00 እናት ባዮ ላስቲክ ሁላ እንዳለ እርግጠኛ ነኝ። የፋብሪካው 00 ጄጄና ማሚ ሲሰጡሽ ማለት ነው እዛው እንደተቀመጠ አዲስ መኪና ያልተናጠ ላስቲካው ማለት ነው ጆሮሽ ስለማይሰማ አሁን እንትን ብትጠይቂኝ ደግሞ ማለት ነው አንድ በጣም ያገለገለ ሰውነትሽ አካል የኔ ቆንጆ ምላስ ሌላ ምንም አይደለም ምላስ የኔ ቆንጆ እሱ ደግሞ አንድ መኪናው ለምሳሌ ስንት ያገለገለ አካሌ ምላሴ ብዙ ተጠቅም የኔ ቆንጆ አለመቆረጡ ምሶኑ ነው ምናምን አመት አንድ ጥያቄ ጠይቃለሁ። የት ነው ወዴት ነው እንዴት ነው የምትሽሎኮሎከው? የት ላይ ነው የምንደርሰው? ምንም እናውራ ማለት ወደ አንቺ ምላስ እመጣለሁ የኔ ቆንጆ። ያንቺ ምላስ አቃጥሎ ገረፈኝ። እኔ ትጅል ፈንጃ እርዱኝ ምላሷ ለበለበኝ። እኔ ስላንቺ ምላስ አልፍሚ ያማራረችው በጣም ነው ያማራረችው። ይሄ ግን ኖርማል ጥያቄ ነው። አይ ኖርማል ጥያቄ አይደለም፣ ለኔ ኖርማል ጥያቄ አይደለም። ወደዛ ወሰር ነው እንጂ ሌላ ነገር እንዲያስብ ነው መጀመሪያ መነሻው ጥያቄው ሰው ሌላ ነገር እንዲያስብ እንጂ አይምሮ እዛው ነው አይሰፋም። ያስተሳሰብ አድማሳችን ይሰፋል እኮ ታዲያ ግን አይምሮ አይሰፋማ። ለምን አይሰፋም? አስተሳሰቡ ከሰፋ እኮ ለካ አይምሮ ሰፋ ማለት ነው። አይ ወደ ሌላ ወሰዳችሁት እንጂ አይምሮ ላይ ነኝ ያለው ወደናታት ሌላ ነገር በነገራችን ላይ ጡንቻም ይሰፋል ስፖርት ከተሰራበት። ስፖርት ከሰራችማ ሰውነቷም ይሰፋል፣ ከበላች ሰውነቷ ይሰፋል እና ከተጠቀመችበት ማለት ነው ይሰፋል። ግን ሌላ ሰው ሌላ ነገር እንዲያስብ ነው መጀመሪያ ሐሳቡ ማለት ነው። እሱ መብታችሁ ነው። እኛ አይምሮ ላይ ነን። እኛ አይምሮ ላይ አይምሮ ላይ ደስ ይላል። አይምሮ ላይ ይሄ የሚያሳየው ማለት ነው መጀመሪያ ዲል አላደረጉ ያ አልተስማሙም። ለዛ ነው እንጂ ብዙ ጊዜ የሆነ ስራ ላይ የሚያጋጥም ነገሮች በሬ እንዴት ታምናለህ አንተ? ሰው በሬ ይሄ እኮ ነው ባይኑ ቆመ የሚባለው ወዳለቅ እዚህ አንቺ ተቀጨቁ እንዴት እንደተነሳ ራሱ ማርያምን በቃ ከቪዲዮ በሬው ይችላል ወላ እንዳታርደው እንጂ ቂም ይዛበት አንድ ነገር እንዳሳይቶ አሳይቶ ኮሚቴ ጋር አሳይቶ ነሳው ወይ ሽላላ ነው ምን አርግዝ በደረው ይችላል ግን ምን አርገዋል ነው እኔ ጥያቄ ምን ብዙ አስለፍቶታል አሳይቶ አይነሳው ነበር። እንዳይወርቁ ያዛችሁ
ኬኩ ባናታቸው እንዳይገባ አሃ የማይሆንም ለቀለው ቆይ ቤቱን እንዳያቃጥሉ በጎን በቃ ወላ ካልዋ ገፉት እኮ በጎን ገባት ተረከረ ግን ባለባ አበተነ ማለማን እንትኑ ጉዴቱት እኮ ጉዴዳ ይሄ ጉዴዳ ዋንዲር ከብት ከቻቡ ኪሴ ገረጣ በዛ ካቢል አንተ ሻማ መስሏቸው እኮ ነው አይነግሯቸው ማታቁት ነገር አትጠቀሙ ወይ በቃ ሲያረጉ አይተው ሌላ ቦታ ላይ በቃ እንደ ሻማ መሰላቸው እና ካሜራ የሚቀርጸው ለምን አይነግራቸው ምን እሱ ማለት እየተደፈረ ራሱ ይጣፋል ይላል አይለው ግን እኔ ቶሎ የተመቸኝ ልጁ ቢያንስ ታገለ ከዛ አላስችል ሲለው አውርዶ እኮ ረገጠው እኮ ቢያንስ ይሻላል እዚህ ከመታገል እንዴ ትባያቸውን ጨርሰው ይወርቁ ነበር አየር በማጣት ተወርቅ ነበር ኧረ ግን ከባዳ ማታቁት ነገር አትጠቀሙ ወይስ ባትጠቀሙ የተሻለ ነው ይሄው ሌላ ስራ መስራት አለብን እስከመች ወስነን እስከመች እድሜያችን ሄደ በእውነት እኔ ነገር በጣም ነው የሚሰማኝ የሚከስ ከነገ ዛሬ ነገር አለው በጣም ነው ሊሰማ ይገባል እኔ እናንተ እኮ በጣም አቅም ያለን ሰዎች ነን መስራት እንችላለን በደንብ እንጂ ምን ሆነ ነው እየተግባባን አይደለ እኔ በጣም ነው የሚደብረኝ ሁሉ ጊዜ ተገናኝተን ብትመለስ ምንድን ሁሌ ዝም ብለህ ስራ ሰራም እንዴ ሰማኞል አንተ ለኔ እኔ ላንተ ሞራል መሆን አለብህ ምን ጥቅም አለ እቅዳችንን ከመጀመሪያው እስከ መጨረሻው ድረስ ማስፈራለን ከዛ እቅድ ይተገበራል እቅዳችን መተግበር በቃ እኔ ተለወጥ ማለት ነው በቃ ይኸውልህ እንግባባለን መለኩት ድረስ እኮ ነው በእናትህ ኤልያስ በቃ እዚች ጋር አሁን እቅዳችንን እንድናሰፍር ደብተር ይዤ መጥቻለሁ ሰማኝ አይደል እቅዱ እያንዳንዱ ይተገበራል እውነት ነው ሀብታም እንሆናለን እኛ መሆን እንችላለን ሰማኝ አይደል ስክሪፕት ውስጠኛው እኔ ጽሁፌ ስለሚያምር ልጻፍ አንተ አምጣ ጻፈልከኝ ሚኪ ስክሪፕቱ አላመጣም አምጣ መቻልከኝ ጀሞ አረቡና ተጣለው እንዴ እናንተ ስክሪፕቱ አንተ ይዘን አላልኩም መች ና ስክሪፕቱ ካላስኩም እንሰራለን አንድ ይላል እኔማ እንዳትታዘበኝ ብዬ ነበር እንጂ እኮ ትቼ ነኝ ነበር በሮታል በቃ ሁሌ ፕላን ማድረግ ኤቭሪ ፍሬንድሺፕ ውስጥ ያለ ነገር ሁሉ ጓደኝነት ላይ ሀብታም ሲጀመር እንደዚህ ከዚህ በኋላ ብራና ጠፋ ሴብና ስራ ቢዝነስ መጀመር አለብን እኔ ደግሞ የሚገርመኝ አካውንታችን ላይ እኮ እንኳን ቢዝነስ አንዳንዴ እኮ በነገራችን ላይ ይመጣል የተወሰነ ብር ይመጣል ከዛ ይሄንን ለምን ፈታ ያለን ለምን አንወያይበት ወዴት እንደምናረግ እየበላን ሰላማርያም አንተ ድምጽን ከኔ በላይ ከፍ አድርጋት ለምን ዘበድ ለማይ እኔ ለማይ አው ለማይ ማንም እንደዚህ ብሎኝ ያው ወይኔ ብለ ሊሰጠኝ ነው ያንተ ልጅ ይዘጣ ለዛ ሰው አገኘ ወይኔ ኧረ ወርቦክስ የወርቦክስ ቢያዩ እንዴት ሊባት ከባድ ነው ያኛው ኮንጎፉ ለተላጣ ደግሞ የቦክስ ከባድ ነው አንተና ባለፈው ዲሽ ያስተካከልከው አሁንም አብላሹት ይላል እንዴ ምን ለምን ነው ዲሽን ሳን ይዘይኩ በሱ ቦታ ትሪም አድርጌበታለሁ በሳኑ ምን ማለት ነው ወጥ ምናምን ምንም የለውም ወጥ ጭራሽ ደግሞ እኮ ሪሞቱን ይዘው ይላል ሪሞት ቀርቷል ያ ሃይድሮ ኦሪጂናሉም አይደለም አዲስ ሪኝ ነው የሚባል ሪሞት መጥቷል ቻናል ብቻ አይደለም ልብስ ምናምን ሁሉም ነገር ይቀያየራል ተላጣለ ጋሼ ይልቀቁኝ ያቃሉስ ባለቅስ በሁለት ደቂቃ ውስጥ ጋሼ ይልቀቁኝ ያምሪ ይልቀቁኝ በሁለት ዲቆስ እሺ በሶስት ደቂቃ ይልቀቁኝ ምን ይመስላል ደቂቃ ጨምር 3 ደቂቃ ነች ሌላ ደቂቃ ጨምሪልኝ እናት አንዳንዱ ፈርቶ የሆነ ነገር ይመጣል ብሎ እንዲልክ አንተ ዲሰሪ ሆነ እንደ ሳህኑን ልብስ ማጠቢያ እንጀራ አልኩበት ልብስ ማጠቢያ ማለማረግ አንተ ነህ ኧረ ወይኔ ክረምት ላይ የማይፈጠር የስራ አይነት የለም እንግዲህ ሪሞት ቀርቷል ሪሞቱን ይዞ ሄዶ ገገመች እንደዚህ ነው ስራ ለማግኘት ተጠየቋት ምን ገብስ ነች
Listen, that's great. This is what I did. ነገር ፈልጊ ፋዘር ምንድነው ታረጋቸው? እንዴታቸው ራሱ ደስ ነው ሲደገም ጭራሽ እየጠጡ ተመር ዞር ብሎ እንዴ ታጋሽ ናቸው። ፋዘርሽ በዚህ አይነት ያሳየው እኔ ጋር አትጠጊ ብለው እኮ ትተዋት ሄዱ። በጣም እንደሚወድሽ በጣም የሚያሳየው እንዳበሻ አባት ግን የሆነ ነገር ነበር የሚገባሽ። ተጠቅለለሽ ሶፋ ስር ነበር መገቢስ አጡላውሽ አንድ ቀን ኖርማል ነው። አንድ ጊዜ አመለጣት ይባል ሁለቴ እንዲዞር በየተው ጭራሽ እየጠጡ በጣም ታጋሽ አባት ናቸው። በጣም ምትናት ስዋውልድ ሰውናት ጸግሽ ምንም ቃላት ተረውኩ ቃላት አጣልሽ። እኛው ወለና ቃላታል በቃ እኛም ቃላት ምንድነው ማለት ጤነኝነት ነው። እኔ ልጠይቅሽ የምፈልገው እሱ ነው። ጤነኛ ነሽ? ጤነኛ ከሆንሽ ልክ አይደለም ማለት በጣም ልክ አይደለም። የምሬን ነው። እቺ ፊት ነው በጣም ማለት የሚከብድ አንዳ መንገድ ላይ እንዲየርሽ ምናምን ባታገብሽ ብታልኩኝ ሰው አለፈ እንደዚህ ሰለሞን ማን ነው ይባላል መኮንን ለአከምን አለ። አንዳንድ ሰው ማትፈልገውን ዓመተ ምህረት ያስታውሳል። የቱ 77 ነው ያስታውሽን እሱን ነው ከበር ማን ፈልገውን ዓመተ ምህረት ነገር አልነበረም። የሆነ ትሎች አሉ እንደዚህ እንዲህ ብለው የሚቆሙ የኢትዮጵያ ሕዝብ እርቦኛል፣ የእውነቴን ነው እርቦናል፣ የእውነቴን ነው መሶቡን ስከፍተው ባዶ ነው፣ ፍሪጁን ስከፍተው ባዶ ነው። ኑሮ ውድነት ሰማይ ነው፣ ለዚህ ነው የተራብነው። እርቦኛል፣ እርቦታል፣ እርቦናል አንድ የምር ነው። በቃ ይሄ በአሁኑ ሰዓት ምን መደረግ አለበት? ጠቅ ነው ውስጣችን ጠዋት ጠዋት የኢትዮጵያ ብሔራዊ መዝሙር በዚህ መተካከል እርቦናል መሆን አለበት። ቸግሮናል መሆን አለበት። ቸግሮናል። እነሱ እንደውም እስራኤል ገብተዋል። እኛ አለን አይደል? ቸግሮንም እርቦንም አለን። አዎ ይሄ ቢገባ እኮ ትፈምስ ነበር።